ይሄንን አስደናቂ የሆነ አፕሊኬሽን አማርክ ባይብል ስቴዲ ኮሜንተሪ ወይም ማብራሪያ የሚለውን ማትጠቀሙ ሰዎች እየተጎዳችሁ ነው። ስለዚህ አሁን ገብታችሁ አፕ ስቶር ገብታችሁ ወይም ጎግል ፕሌይ ስቶር ገብታችሁ ዳውንሎድ አድርጉ እና ብዙ ሰዎች እየተጠቀሙ ነው። ከ10 እስከ 20 ሺህ ያሉ ሰዎች እየተጠቀሙ ነው እና የምትፈልጉትን የትኛውንም አታጡም። እስቲ ገብታችሁ እዩ እና እስቲ ለማንኛውም ከታች እኒ ምን እንዳለ በውስጡ በመጀመሪያ ጎግል ፕሌይ ስቶር ውስጥ እንግባ። እዚህ ውስጥ ገባላችሁ። ክሊክ አድርገን ገብተን አማርክ ባይብል ስቴዲ ከዛ ሰርች እናደርጋለን። ከዛ በኋላ እዚሽ ጋር መጣ። ይሄው እዚሽ ጋር መጣ አማርክ ባይብል ስቴዲ የሚል እና እሱን ክሊክ ታደርጋላችሁ። ከዛ በኋላ ኢንስቶል ታደርጋላችሁ። ከዛ ኦፔን ማድረግ ብቻ ነው። ክሊክ አድርጋችሁ ከዛ አለው ማድረግ ነው። ከዛ በኋላ እዚህ ትመጣላችሁ እና አሁን እዚህ ያለውን እያንዳንዱን አሳያለሁኝ በሚቀጥለው። አሁን ግን ሃይላይቱን ብቻ ነው ማሳየው። እዚህ አፕሊኬሽን ውስጥ የሌለው ነገር የለም። አጠቃቀሙም ቢሆን ሁሉ ነገር ይዟል። አሁን አያችሁ እዚህ ጋር ያሉት ነገሮች ፈጣንና ቀላል የሆነ መንገዶች ናቸው እና አፕሊኬሽን ውስጥ ያሉ ዋና ዋና ነገሮችን ይዘዋል እና ከታችም ወደ ታች ከሄዳችሁ ደግሞ በጣም ብዙ ነገር ይዟል እና እስቲ እንየው። ለማንኛውም አፕሊኬሽኑ ሁለት ቋንቋ ይጠቀማል። ይሄ ማለት መጽሐፍ ቅዱሱ ሁለት ብቻ ሳይሆን የአፕሊኬሽኑ ቋንቋ ነው፣ በእንግሊዘኛና በአማርኛ። እዚህ ስዊች ማድረግ ትችላላችሁ። ከዛ በኋላ እዚህ ውስጥ ያሉ መጽሐፍቶችን ስትመለከቱ መጽሐፍቶቹ ከ60 በላይ እዚህ መጀመሪያ ላይ ከ60 በላይ መጽሐፍ ቅዱስ የሚለው እዚህ ጋር አያችሁ። በአማርኛም በእንግሊዘኛም አለ። በእንግሊዘኛም ሁሉም አይነት የእንግሊዘኛ መጽሐፍቶችን ይዟል። በአማርኛ ደግሞ የኢትዮጵያ ሎካል ቋንቋዎችን በሙሉ ኦሮምኛ፣ ትግረኛ፣ ጎፈኛ፣ ሀዲየኛ፣ ሲዳመኛ ሁሉንም ማለት ይቻላል ይዟል እና ብዙ መጽሐፍቶችን ይዟል። ከዛ የድምፅም ከፈለጋችሁ እዚህ ክሊክ አድርጋችሁ መግባት ትችላላችሁ። ከዛ መምረጥ ትችላላችሁ። ከዛ መጫወት ነው። ከዛ እዚህ ይጫወታል በቀላሉ እዚህ ይጫወታል። ሁለተኛው እና ድምፅም ይዟል። እሱ ብቻ አይደለም፣ አስደናቂ ደግሞ ኮሜንተሪው ማብራሪያ ይኸው ሶስተኛ ላይ ዲፕ የሆነ እዚህ ላይ ገብታችሁ ማግኘት ትችላላችሁ። እንዲህ ገብታችሁ የምትፈልጉትን ክሊክ አድርጋችሁ ኮሜንተሪውን ማግኘት ትችላላችሁ። ኮሜንተሪውም ኦፍላይን ነው። መጀመሪያ እንዲህ ዳውንሎድ ታደርጋላችሁ። ከዛ በኋላ ምን ታደርጋላችሁ? ኦፍላይን እዚህ ታች ሴቭ አድርጋችሁ መጠቀም ትችላላችሁ። እና ይሄ በቀጥታ ከገባችሁ ነው። ምናልባት ሁለተኛ እዚህ መጽሐፍ የሚለው ላይ ገብታችሁ እዚህ ማንበቢያ ቦታ ከመጣችሁም እዚህ ማብራሪያ የሚል ፊት ለፊት ላይ አለ። ካልፈለጋችሁ ክሊክ ስታደርጉ እንዲህ ይመጣል። እዚች ጋር ማብራሪያ የሚል አለ እና በሁሉ ቦታ ማግኘት ትችላላችሁ። ለምሳሌ አሁን እችን ዘሌዋውያን ምዕራፍ 2ቱን ኮሜንተሪውን እና ኮሜንተሪው እንዲህ ታያላችሁ። እንዲህ ማንበብ ትችላላችሁ። በጣም ሰፊ ነው፣ በጣም ዲፕ ነው። ከዛ ሴፍ ታረጋላችሁ፣ አስቀምጥ። ከዛ በኋላ ከዚህ ወጣችሁ ኦፍላይን ሆናችሁ ከታች ወጣችሁ የት ታነባላችሁ? ኦፍላይን እዚህ ምልክት የሚል ወይም ቡክማርክ የሚል ከዛ እዚህ ማብራሪያ የሚል አለ። እሱ ጋር መጣችሁ አያችሁ፣ እዚህ ጋር ማንበብ ትችላላችሁ። ሪድ ሞር የሚለውን ክሊክ አድርጋችሁ ማንበብ ትችላላችሁ። ኦፍላይን ምንም አይነት ዳታ ምናምን ሳያስፈልግ ወይም ዋይፋይ ሳያስፈልግ ማንበብ ትችላላችሁ እና እንመለስ። ስለዚህ አሁን ከዛ በኋላ መዝገበ ቃላት አሁን በጣም የላቀ መዝገበ ቃላት ከፈለጋችሁ ዳውንሎድ አድርጋችሁ መጠቀም ትችላላችሁ። አይ ትንሽ ካላችሁ እዚህ ሰርች እያደረጋችሁ መጠቀም ትችላላችሁ። ትንሽ ሀሳብ ከሆነ ግን በጣም ዲቴይልና ዲፕ ከሆነ ኢንስቶል አድርጋችሁ ይሄው እዚህ ጋር ገብታችሁ ከዛ በኋላ እዚህ መፈለግ። አሁን ይሄን ፈለኩት። አሁን ይሄ የተቀመጠው ትንሽዬ ነው። አይነት ዲፕ ነው የሚፈልገው ካልኩ ደግሞ ጥልቅ ብዬ ገባው።
ይኸው ጥልቅ አልኩት እዚህ እና በደንብ አድርጎ ያስቀምጣል። እንመለስ ወደ አማርክ ባይብል ስቱዲዮ ጋር እና ዲክሽነሪውም አለ። ከዛ ማስታወሻ መያዝ ከፈለጋችሁ ማስታወሻ ዝም ብሎ ማስታወሻ ሳይሆን በጥቅሱ ስር ለመጻፍ ከፈለጋችሁ ሴቭ ለማድረግ ከፈለጋችሁ ስብከት ራሱ ቀጥታ እዛ ሰባኪ ከሚሰብክበት ክፍል ቀጥታ መያዝ ትችላላችሁ። ክሊክ አድርጋችሁ ጸሎትም ሰርችም ዕለታዊ የምታጥኑት ጥናት 10 በየቀኑ 10 ይሰጣል እና ጥያቄና መልስ እዚህ ጋር አሁን ቀላል ጥያቄና መልሶች ናቸው። ዲፕ ከፈለጋችሁ ደግሞ በሌላኛው ቦታ አሳያለሁኝ እና ተዛማሽ ጥቅሶችን ከፈለጋችሁ ማድመቅ ከፈለጋችሁ ምናልባት በእውነት ስሜት ውስጥ ገብታችሁ ከሆነ እግዚአብሔር ቃል ምን ይላል የሚለውን ሐዘን ውስጥ ችግር ውስጥ ከሆናችሁ መጽሐፍ ቅዱስ ጥቅሱን እየሰጠ በጥቅሱ ያጽናናችኋል እና እግዚአብሔር ቃል ስለሆነ። ሌላኛው ደግሞ በጣም የትም ማታገኙት ደግሞ ቱሎች ናቸው እነዚህ። ዓመታዊ የቤተክርስቲያን ቤተክርስቲያን እቅድ ስታወጣ በወረቀት ነው። አሁን ግን በምን ይቻላል? እዚሁ አፕሊኬሽን ላይ ይቻላል። አገልጋዮች የአገልግሎት መርሃ ግብር ሲያወጡ ወይም ሲይዙም ድሮ በወረቀት ነው። አሁን ግን እዚሁ መጠቀም ይቻላል። መዝሙር ማስታወሻ በወረቀት ነው የምንጽፈው። አሁን ግን የት መጻፍ ይቻላል? እዚሁ አፕሊኬሽን ውስጥ መጻፍ ይቻላል። የቤተ ክርስቲያን አባላት መቆጣጠሪያ መዝገቡ ድሮ በወረቀት ላይ ነው። አሁን ግን እዚሁ መጠቀም ትችላላችሁ። ፕሮግራም ማውጫ ለምሳሌ ዛሬ የሚሰብከውን የሚዘምረውን የሚጸለውን ሰው በወረቀት ነው የምናወጣው በየቀኑና በየወሩ በየዓመቱ። አሁን ግን እዚሁ አገልጋዮችን ስም ብቻ ማስገባት ነው። ከዛ በኋላ ራሱ ለዓመትም ይሁን ለአንድ ቀንም ይሁን ለአንድ ሳምንትም ይሁን በአንዴ ጄኔሬት አድርጎ ተጠባባቂውንና ዋናውን አሳይን አድርጎ ይሰጣል በቀላሉ። ስለዚህ እሱን በቀላሉ መጠቀም ትችላላችሁ እና ስታነቡ መጽሐፍ ቅዱስን ስታነቡ ደግሞ ትራክ አረጋል ምን ያክል እንደምታነቡ ምን ያክል እንዳደጋችሁ እና ሌሎች ነገሮችን በጣም ብዙ ነገሮችን ይዘዋል። እሱ ብቻ አይደለም፣ ጥቅሱን ማጋራት ከፈለጋችሁ በሚያምር ኢሜጅ ማጋራት ትችላላችሁ። ሌላኛው ደግሞ እዚህ ጋር መተግበሪያውን እንዴት መጠቀም እችላለሁ ካላችሁ በጣም ሰፊ የሆነ የዩቲዩብ ቪዲዮዎች ተቀምጠዋል። ስለዚህ ክሊክ አድርጋችሁ በዩቲዩብ ከፍታችሁ ገብታችሁ እንዴት መጠቀም እንዳለባችሁ ሁሉንም ነገር ይተነትናልና በጣም ብዙ ነገር አለ። ወደ ታች ስትመጡም ይሄው እዚህ አለ። በጣም የምትፈልጉት ነገር ሁሉ ነገር እዚህ ጋር ተቀምጠዋል። ይሄው ሁሉ ነገር ሌሎች አፕሊኬሽኖች ከፈለጋችሁም አለ እና ሌላኛው ደግሞ ባይብል የሚለው ውስጥ ከገባችሁ እንዲህ ገብታችሁ ምን ማድረግ ትችላላችሁ? ቨርዥኑን መምረጥ የትኛው ቨርዥን የምትፈልገው የሚለውን ብሉ ከ60 በላይ ስላለ የምትፈልጉን መጫን ትችላላችሁ። ከዚህ መጫን ትችላላችሁ። አይ ከኢንቢውልት የሆነ ወይም ቢውልቲን የሆነ ከፈለጋችሁ መደበኛ 54ቱ ይመጣል እና እሱን መጠቀም ትችላላችሁ። ካልሆነ ዳውንሎድ አድርጋችሁ በአንዴ ኦፍላይን መጠቀም ትችላላችሁ። ዳውንሎድ ካረጋችሁ እና እዚህ ገብታችሁ ክሊክ አድርጋችሁ መጽሐፍ ውስጥ ገብታችሁ እዚህ ደግሞ የምትፈልጉትን አማራጭ ትርጉሞች ከፈለጋችሁ፣ ስብከት ከፈለጋችሁ፣ ጥቅሶችን ከፈለጋችሁ፣ ብዙ ጥቅሶችን ደግሞ ሼር ማድረግ ከፈለጋችሁ፣ በጥቅስ ስር መጽሐፍ ከፈለገ ለምሳሌ እዚህ ጋር የሆነ ነገር ብጽፍ እንዲህ አድርጌ ብጽፍ ጥቅሱ ስር እና ከዛ ሴቭ ባረግ አያችሁ አሁን በጥቅሱ ስር ይጽፋል ማስታወሻ። በእያንዳንዱ ጥቅስ ላይ የተረዳችሁትን ነገር መጻፍ ትችላላችሁ እና በጣም ብዙ ነገር ይዟልና ገብታችሁ ይሁ እና ቼክ አድርጉ። መልካም ጊዜ